እኔ እንደህት ነው ላይክ ቢያንስ አንድ ሳምንት ምናምን አብረን በነበርን ሰዓት አምኜሽ ነበረ። ሌላ ሰው ላይ እንደዚህ እንዳታደርጊ፣ እምነትሽን ታጫለሽ፣ የሴትነት ነገርሽን ታጫለሽ። እስቲ አንድ ሰው እንኳን በስትክክል እያወራሽው አዳምጪ። አንድ ሰው በስትክክል እያወራሽው በስትክክል አንቺን ለመረዳት እየሞከረ ወይም ደግሞ የሆነ ሰው ጋር በስትክክል ትልቅ ደረጃ ላይ ትልቅ ደረጃ ላይ ደርሰሽ እያስመሰልሽና እቺ ልጅ ተንኮለኛ ናት ወይ ክፋቷ ትባያለሽ። ሰው እየመከርኩሽ ነው ያለሁት ሩታ። እንደዚህ አይነት ምክሩን አንቺ ዱሪው መጀመሪያ ምክሩን አንቺ እኔ ምን ብዬ ልኖረው? ምን ብዬ ነው ልኖረው? የትኛው ሰው ነው እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ እቺ ማይራራው? አንቺ እኔ ላይ ስትቀልጂ ለመኖር እኮ ምንም ያራራሽ ሴት ነሽ። እሺ አንዴ ነው ያራራሽ ሴት ነሽ። እሺ ጥያቄ ጠይቅሽ ሩታ። ቆሜ አናግሬሽ አውቃለሁ። ሄርሜላ በስነ ስርዓት ከህይወታችን ውጪ እኔ ትዳሬን መምራት እፈልጋለሁ። በቃ ተይው፣ ልጁን አትደውይለት፣ አታገኙ። በቃ እኔ እንዴ አፍሽን ሞልተሽ እኮ እኔ እንደዛ ሆኜ እንደዛ ካልሽማ እኔም አልፈልገውም አብርሃምን አልፈልገውም። ሲጀመር እሱ ይመጣብኛል እንጂ አልመጣም። ከሱ ጋር ያለሽን ህይወት ጨርሺ ብለሽ ህይወቴን ሀብዬ ሲጀምር አንቺም ቀለበት አድርጎ እንኳን እርጉዝ ነኝ እያልሽ የመጣሽ ብዙ ነገሮችን ለመረበሽ የሞከርሽ ሴት ነሽ። ላስረዳሽ ይኸውልሽ በጣም አንቺ አሁን ስለ ሴትነትና ስለ ሴት ክብርና ስለ የዋህነት እያወራሽ ነው አይደለ? እውነት አንቺ እንደ ሴት ብታስቢ ማኖሮ ባልሽን ትፈልጊዋለሽ አትፈልጊውም የሚባል ውድድር ውስጥ ኔቨር አይገባም። እንደማትፈልጊው እኮ እያደረግሽ ነው ሩታ። አንድ እኮ መልካም ተግባር የለሽም። አይገባም። ኧረ በጣም ሼም ነው ሄርሜላ። ከምንንጫጫ ቆይ ቀስ ብለን እንደማመጥ እኔና እሱ በሰላም ለመኖር ነገሮችን ለመፍታት ስንሞክር ሁሌ ከጀርባዋለሽ፣ ሁሌ ከጀርባ ወደ ኋላ ይኸውልሽ የአሁኑን ጥፋትሽን ለመሸፈን ወደ ኋላ መለስቲና ሁሌ እንዴ ተጎድቼ ነበር የሆነ ጊዜ ግዝና ላይ እንዲህ ነበር ትያለሽ። ያሁን ጥፋትሽን ማመን አስፈልጊ። ማንነትሽን አስተካኪ። በጣም የሚያስጠላ የእባብ የተንኮል ባህሪ ነው ያለሽ። በጣም የሚያስጠላ በጣም ቴንክሲኝ ይገባል። እስስት ነሽ በጣም ስለዚህ በጣም ነው አመሰግንሽ። ይሄ ማንነትሽ ደግሞ እንዳደረኩብሽ እኔ እንደበደልኩሽና እንዳደረኩሽ ይሄ ማንነትሽ ደግሞ ሰው ያሳጣሻል። በጣም ነው አመሰግንሽ። ይኸውልሽ ወዳጅ ዘመድ የሚያሳጣ ባህሪ ነው ያለሽ። ሰው ልብሽን አንቺና እስቲ በቀሉ ለእግዚአብሔር ታዩ። እስቲ አንቺ እውነት ውስጥሽ ላይ ሄርሜላ ጎዳችኝ አብርሃም ጎዳችኝ፣ እስቲ በቀሉ ለእግዚአብሔር ታዩና አንቺ ህይወትሽ ኖሪ። እስቲ አንቺ እኮ ከዚህ በፊት እስካሁን ተንኮል ስትሰሪ ኖርሽ፣ ግን እኔንም አልጎዳሽኝ አብርሃምንም አልጎዳሽኝ። አይሽ አይደል? ስለምንም ተንኮል ብትሰሪ ምንም ነገር የሚደርስ አይደለም። ሰው በቀልም አስቢ ምንም በቀል የእግዚአብሔር ነው ብለሽ ታዩ። እስቲ ሁሌ ተንኮል ከምታስቢ ልብሽን አንቺውና ሩታ ህይወትሽ ይስተካከላል ነው የምልሽ። ሁሉ የምታስቢው ነገሮች ይስተካከላሉ። እግዚአብሔር ይመስገን። እንደናንተ ማክፋትማ ቢሆን ኖሮ እኮ ይሄኔ ጥላችሁኛል። እረስታችሁ አልታወቅም። ኧረ ሩታ እኔ ትዝም አትይኝም። ወዴት ነው የምጥልሽ? ወዴት ነው? ኧረ ተይ ሪሊ ትዝ አልልሽም። ወይ ትዝ አልልሽም። ኤኒዌይስ ችግር የለውም። እሺ እኔ አንቺን ለመጣል ትዝማ ስለምንሽ ነው በህይወቴ ሁሌም ከጀርባዬ የማትጠፊው፣ ሁሌም የኔ ነገር የምትከታተዩ። ገባሽ አይደለ? ከኔ ህይወት መቼም ልትጠፊ